ያደ ስልክ ከትናንትና ጀምሮ አይሰራም። መቼም ስልኩ አይሰራም ብለሽ እየተጨናነቅሽ ባልሆነ። አዴ እኮ አስተማማኝ ቦታ ላይ አይደለም ያለችው። እንዴት አልጨነቅም? የኔ ሐሳቢ እንዲማ አትጨነቂ። አዴ እኮ ሕፃን ልጅ አይደለችም። የምታረገው የምታውቅ ልጅ ናት። ደግሞ ቤተሰቦቿ ጋር ናት። ምንም አትሆንም። አዴ እዛ መሄድ አልነበረባትም። ዴቪም ድምፁ ጠፋ። ወይ ቆይ ቤት ልሂድ እንዴ? እሺ እንሄዳለን። ዴቫው ምንም ጥሩ ስሜት ላይ አይደለም። ወይ ደግሞ ባርኪ እናወራዋለን። አባዬም ደግሞ ብሩን መጠየቅ እንደምችል ፍቃዱን ሰጥቶኛል። እና ለቤዛ ብሩ ልትሰጣት ነው? ያው ባርኪ አጣርቶ ከጨረሰው ስለዚህ ባርኪን ማውራት ይኖርብናል ማለት ነው። አዎ የኔ ቆንጆ። እኔ የምልህ ስለ ስራው ምን አሰብክ? ስለ የትኛው ስራ? ከአዴ ጋር መጀመር እፈልጋለሁ ስላልኩ ቢዝነስ ነው የኔ ፍቅር። አሁን የቤዛን ጉዳይ እንጨርስላትና ያው አዴ ስትመለስ ትጀምራላችሁ። የኔ ባትሆን ኖሮ ምን ይወጣኝ ነበር? ለልዬ አንቺ እኮ የልቤ ንግስት ነሽ። ያኔ ብዙ አመታትን በተለያየን ጊዜ ብዙ ሴቶች ወደ ልቤ መጥተው ያውቃሉ። ግን አንዳቸውም እንኳን እንዳንቺ ያልሆኑ። የኔ ፍቅር እኔና አንቺ ብዙ መለያየቶችን አብረን አሳልፈናል። ዛሬ ግን አብረን ቁመናል። መቼም ቢሆን ለልቤ እንዳንቺ የሚሆንለት ሰው የለም። አዎ ስንት ነገር እንደ ቀልድ ተፈራርቆብኛል። ማሚና አባቢ ከሞቱ እንደ ቀልድ 7 አመት ሆኖታል። የኔ ቆንጆ ሁሉም የሆነው በምክንያት ነው። ደግሞ እኔ ሁሌም ከጎንሽ ነኝ። አመሰግናለሁ ላይ ዋው ፍቅራችሁ በጣም ነው የሚያስቀናው። እውነት ምን አባል ሰራ ነው የመጣው? ምን ፈልጌ ልመጣ እችላለሁ? አደይ እንዴት እንደሆነች ልጠይቃት ነው የመጣሁት። ሰላም ነን አውል? አለሁልሽ ኪኮ፣ እንዴት ነሽ? ለሊ ስለ አደይ የምታውቀው ነገር የለም። ስደውልላትም አታነሳም። እሺ ለእንግዳ ተቀመጥ አይባልም ነው? ስለ አደይ ነው ልጠይቅ የመጣው ላልክም? አዎ ብያለሁ እኮ። አሁን ጨረስክ? ከቤት ይውጣልኝ። ኤላ ምንድነው ለሊ? አታዩም እንዴ በሰበብ አስባቡ ሲመጣ? ኤላ ሙት ዘመናዊ ሰው ትመስለኝ ነበር። ለሊ እንግዳ አቀባበል እንዴት እንደሆነ አላሳየችም እንዴ? ለሊ ድጋሚ ይሄ ልጅ እግሩ እዚህ ቤት እንዳይደርስ። ቆይ አንተ ልጅ ትንሽ እንኳን እፍረት አይሰማም? አሁን ከቤት ይውጣልኝ። ናኦል ሂድ በቃ። የምር ኪኮ በጣም ተበድለሻል። ምን አይነት ቀናተኛ ባል ነው ያለሽ? እኔ ደውልሻለሁ፣ በቃ በኋላ እንገናኛለን። ናኦል ቆይ ለምንድን ነው የምትፈታተነኝ? ውጪም ሆነ ቤት ውስጥ ድጋሚ ለሊ እንዳታገኛት እያልኩ ነው። አሁን ከቤት ይውጣልኝ። በይ ኪኮ እደውልሻለሁ። ኤላ ተረጋጋ እንጂ። ቆይ ምን ለማድረግ እየሞከርክ ነው? አንቺ እስካሁን ምግቡ አልደረሰም? አንቺ ሰይጣን! ቆይ ምን አባሽ ነው ያደረግሽው? ልቀቂኝ ወደዛ። ይኸውልሽ እኔ የሚገባሽን ቦታ ነው የሰጠሁሽ። ለባርኮት ሰራተኛው እንጂ መቼ ሚስቱ አትሆኝም። እኔ እኮ ቤዛ ነኝ ፍቅር፣ ታውቂኛለሽ። ይሄ ለኔ ምንም ማለት አይደለም። ልክ ማስያዝ ምን እንደሆነ አሳይሻለሁ። እሺ ምንም ብታደርጊ ምንም አታመጭም። እሺ በቃ ሰራተኛ ነሽ። ተግባባን? ሰሚኝ ፍቅር፣ ሰሚኛለሽ? ዛሬ እዚህ ኪችን ውስጥ ስላስገባሽ ያሸነፍሽኝ እንዳይመስልሽ። ገና ብዙ ይቀራል፣ አሳይሻለሁ። እሺ እንዴ ቤዛ ምን እያደረጋችሁ ነው? ባርኪ እህትን ሰብስበ ያዝልኝ። ቆይ ከዚህ በላይ ምን ልታደርገኝ ፈልጋ ነው ነፍሴ የምታስጨንቀኝ? አታስመስይ ቤዛ። ከአንቺ በላይ ደግሞ አስመሳያለ እንዴ? በቃችሁ ፍቅር፣ ከዚህ በኋላ ቤዛ እንዳታናግሪያት እሺ? እኔ ምን አደረኩ? አዝኝላት ምን ላግዝሽ ብዬ በመጣ የምትናገረውን እያያት ነው አይደል? ቆይ አሁን እንደዚህ ስትሆኑ ማሚ ብትሰማ እዚህ ቤት ልቆይበትን እንደምታሳጥር አታውቂም? አረ እንደው በሰሙና በተገላገልኩ። አረ እሱን ነው የምትፈልጊው? እኔ ሄጄ ልንገራታ፣ እናንተ ካፈራችሁ። ፍቅር ጭራሽ እንደዛ ለማድረግ እንዳታስቢ። ለቤዛ ንገራት፣ አስጠንቅቃት። ከዚህ በኋላ አርፋ ማትቀመጥ ከሆነ ይሄን ከማድረግ ወደ ኋላ አለ። ባርኪ ቆይ ሁሉ ነገር ለኔ ይገባኛል። ተረጋጊ በቃ። ቤዛ ቤዛ፣ አንቺ ቤዛ። አቤት ማይ። እንዴ ባርኮት እዚህ ነህ እንዴ? አዎ። አንቺ ደግሞ ምሳውን አታቀርቢም እንዴ? ልጆቹን በራብ ልደፋያቸው ነው? ጠዋት ጀምርሽ እስካሁን እዚህ ነሽ? እየደረሰ ነው ማዬ። መብራት ጠፍቶብኝ እኮ ነው። ምን አቅንጡ ነሽ? በከሰላሰሉም እንዴ ታዲያ? እማዬ ነይ እኛ እንግባ። እሷ ጎበዝ ነች፣ ትሰራዋለች። ነይ። ምን እቺ ምን ጎበዝ ናት? ነይ ነይ፣ ታቀርባለች። ነይ ነይ። ቆይ ምን አይነት ጨቅጨቃ ሴትዮ ናት? ያዙ 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 ያዙ። ቺርስ ቺርስ ቺርስ።
አዎ አሺ ማለት እኮ የልብ ጓደኛዬ የልብ ጓደኛዬ እንደው ምን ላድርግልህ? ምንም አታርግልኝ። አዎ ለጋሽ ከፈለኝ ብቻ የፈለጉትን ነገር አድርግላቸው ወንድሜ።